ሌላ ነበር ታስበው ወደ አበባ ደግሞ እዚህ መቀየሩ አበባ ብዙ ትርጉም አለው። አባስዬ ግን ለእመቤታችን ምንድን ነው ያበረከተ 150 ጽጌረዳ አበባ ያበረከተላት። እሷም ደስ እያላት 150 ጽጌረዳ 150 መልካም ጽጌ ሲደርስ 150 ጽጌረዳ እሱን አበርክቶላታል። ስለዚህ ጽጌ ምንድን ነው? አበባ የፍቅር ምልክት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሳይከፋፍለን ጠላት ዲያብሎስ ሳይከፋፍለን በቸርነቱ በፍቅሩ እዚህ በአንድነት ስላደረሰን ይሄ አበባ የዛ ምልክት ነው። ሁሉም በአንድነት ሆኖ ይህን በዓል አክብሮ እንደዚህ በስጦታ በዚህ በአበባ ጽጌረዳ ስጦታ መገለጹ እጅግ ታላቅ ማለት ያለው ነውና እግዚአብሔር አምላካችን የሚቀጥለው ዓመት ደግሞ እዚህ ዓመት ሰላም ያድርሰን። እንግዲህ ይሄን ስናከብር ምናልባት አንዳንድ ሰው አይዋጥነት ይኖራል፣ ግን የሚከፋ አይደለም፣ መልካም ነገር ነው። እንደገና ደግሞ 36ቱ ቅዱሳን አሉ ትንሣኤው ሐዋርያት እንኳን ከግዞት ውጭ የተማሩት ሐዋርያት ትንሣኤውን ባላበሩበት ሴቶች ግን ሄደው አይተው ለእነሱ ደርሶላቸው ሄደው ለሐዋርያት የምስራቱን ይነግሩታል። ዛሬ መግደላዊት ማርያም የመጀመሪያው ሰው ያየችው ዛሬ ቅዱስ ያሬድ መግደላዊት ማርያም ዛሬ ነው ቤተክርስቲያን መታሰቢያ ቅድም ወንጌል ስለደረሰላችሁ አጠቃላይ ያለውትን ስለ መግደላዊት ማርያም ነው ዛሬ። ስለዚህ የሴቶች ድርሻ ስላላቸው ይህ በዓል በዛ መታወሻ 36 አንስትን ቤተክርስቲያን ያከበረቻቸው በዛ ደግሞ እናንተ ክቡራን ናችሁ እግዚአብሔር ያከበራችሁ ናችሁ ብሎ ይህ መልዕክት ያስተላልፋል እና አትንጫወት ለማለት ነው።